ቃሉ ማን ነው? ኢየሱስ ነው። ኢየሱስ ክርስቶስ ጌታን ተቀበሉ ወደ ጌታ ብለው ብዙዎች ይሉናል ተብለን እኛም መተናል። እግዚአብሔር ስሙ ይባረክ። እንዲህ ስትሏቸው ሰዎች የተለያየ አይነት ፌዝ ሊሰጡ ይችላሉ። ለእነርሱ ጌታ ክርክር አለው። ለእነሱ ብቻ አይደለም፣ ልጆቹ ዘሩ ሁሉ ምን ያደርጋለሁ ይላል፣ እረሳለሁ። ለምን አላወቁም? ጌታ እንድናውቀው ልባችንን ያብራል። አሜን። ኢየሱስ ጌታ ነው። ስለዚህ የምናደርገው በእውቀት ሊሆን ይገባል። አውቀን ገብቶ ማድረግ የሚገባንን እናደርጋለን ማለት ነው። አንደኛ ቆሮንቶስ 11 ከ24 እስከ 29 እንደዚህ ይላል፣ እንካችሁ ብሎ ይህ ስለ እናንተ የሚሆን ሥጋዬ ነው፣ ይህም ለመታሰቢያዬ አድርጉት አለ። እንዲሁም ከእራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁ ጊዜ ሁሉ ይህን ለመታሰቢያዬ አድርጉት አለ። ይህን እንጀራ በበላችሁ ጊዜ ሁሉ ይህን ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። ጌታ ስሙ ይባረክ። ይህንን ስርዓት ነው አሁን እንድናደርግ ያሰበው። ይህም የማን ትእዛዝ ነው? የእግዚአብሔር ትእዛዝ ነው። ኢየሱስ ጌታ ለመታሰቢያ እስከ መቼ? ኢየሱስ እስኪመጣ ድረስ። ጌታ በመጨረሻው ሰዓት ተጨንቆ ዳቦን ቆርሶ ሲሰጣቸው ይህን እያሰበ ነበር። ከጥቂት ሰዓታቶች በኋላ በመስቀል ላይ በግፍ ይሰቀላል፣ ይሞታል፣ ያውቃል። ያም መጋረጃውን ለመቅደድ ነው። አዳም የተላለፈውን ኃጢአት በሰውና በእግዚአብሔር መካከል ያለውን ግድግዳ ለማፍረስ ነው። በሞቱ አፈረሰው። ራሱን ከፍሎ በከፈለበት በኩል ኢየሱስ በተከፈለበት ሥጋው በተከፈለበት በኩል እንድንገባ እኔና እናንተ እድል አገኘን። እግዚአብሔር ስሙ ይባረክ። ይሄ ነው እንግዲህ ፋሲካ ማለት መዳናችን እንግዲህ ይሄ ነው። እግዚአብሔር የተባረከ ነው። ይህንን ልናውቅ ይገባል። ስርዓት ስለሆነ አናደርገው። አሜን አሜን። ኢየሱስ ጌታ ነው። ብዙ ሰዓት አለ። ጌታ ይባረክ። ሰዓቴን ባርኮልኛል ጌታ። ለዚህ ነው ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ የጌታ ሥጋና ደም ዕዳ አለበት። ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋው ይጠጣ። ሳይገባው የሚበላና የሚጠጣ የጌታን ሥጋ ስለማይለይ ለራሱ ፍርድ ይበላል ይጠጣል ይላል መጽሐፍ ቅዱስ። ለራሱ ያደርጋል፣ ፍርድ ይበላል ይጠጣል። ይህንን ሲናገር ሰው ፈርቶ ይህንን የጌታን እራት ባለፈው እንደነገርኳችሁ ይለፋል እንድንል አይደለም። አሜን። ያመነው የሞተልንን ጌታ አውቀን እንድንወስደው ነው። አውቀን ስንወስደው ፈውስ አለ፣ የጸጋ ስጦታዎች አሉ፣ መዳን አለ፣ ለሥጋችን እንኳን መዳን ጤንነት አለ። አውቀን ስናደርገው ጌታ ስሙ ይባላል። ብዙ እንቆቅልሾችን ይፈታል የጌታ እራት። አሜን አሜን። ኢየሱስ ጌታ ነው። ስለዚህ ለምን እናደርገዋለን? ጌታ የሰጠንን ትእዛዝ ለምን እንፈጽማለን? እራቱን ለምን እንወስዳለን? ጌታ ይባል እንድንባል እንድንፈወስ እድሜያችን እንዲረዝም ነው። ሃሌሉያ። ስንወስድ ግን አውቀን ሊሆን ይገባል፣ ገብቶን ሊሆን ይገባል፣ ተስማምተን ሊሆን ይገባል። እግዚአብሔር ስሙ የተባረከ ይሁን። መጽሐፍ ቅዱሳችን የሚያስጠነቅቀን እንዳንበላው አይደለም፣ እንዳንጠጣው አይደለም። ምክንያቱም በሕይወት የምንኖረው ጌታን በበላን ልክ ነው። አሜን። ብዙዎች ቂመኞች ስለሆኑ፣ ብዙዎች መጣላት ስለሚወዱ እርስ በርስ
ባለፈው እንደተነጋገርነው ብዙዎች አጭበርባሪ ስለሚሆኑ ስለምንሆን ይህን የጌታ ቃል ተራዋል። እንደዚህ አይነት ሰዎች ሆነን ደግሞ እንዳንወስድ ቃሉ ያስጠነቅቃል። ስለዚህ የያዝነውን ምንድነው ግሳንስ የሚባለው ኮተት ሁሉ አራግፈን ራሳችንን ለጌታ ሰጥተን የጌታን እራት እንወስዳለን። አሜን። ወደ ጌታ መስዋዕት ይዞ የሚመጣ ከመምጣቱ በፊት ምን ያደርግ ይላል መጽሐፍ ቅዱስ? የተጣላው ባልንጀራው ካለ ሄዶ ይስማማ። በንጽህና በንስሐ እግር በመታጠብ ከእግዚአብሔር ጋር ህብረትን በማድረግ ይህንን እራት ይውሰድ። እግዚአብሔር የተባረከ ነው። አሜን አሜን። እንድንወስድ ጌታ ይረዳል። ይለፈኛል ዘንድሮዋል የጌታ እራት ይለፈኝ እኔ የበቃው አይደለም ወይም አልተዘጋጀውም አንልም። እንወስዳለን፣ እንፈወሳለን። ለዚህም ደግሞ እናውቅ ዘንድ 3 ሳምንት እንደውም 1 ሳምንት ጨመረን እያስተማረን ነው። እግዚአብሔር ስሙ የተባረከ ነው። አሜን። በዮሐንስ 6:35 ላይ ተናግሬ ጨርሳለሁ። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁል ጊዜ ከቶ አይጠማም። እግዚአብሔር ይባረክ። እንዳንራብ እንዳንጠማ የነፍስ ረሃብና ጥማት እንዳይዘን ራሱ ማድረግ ምግብ አድርጎ አቀረበልን። እግዚአብሔር የተመሰገነ ነው። አሜን። መቼም ከዚህ ስንሄድ ርቦን እንደምንበላው እራት አናስብም አይደል? እግዚአብሔር ይባረክ። የእግዚአብሔር ቃል እንድንበላ እግዚአብሔር አዝዟል። የእግዚአብሔርን መንፈስ ስንጠጣ እርሱን ስናስብ ስናሰላስል በሕይወት እንኖራለን። ሙት የሆነው መንፈሳችን ዕለት ተዕለት ሕይወትን ካገኘ በኋላ እያደገ ወደ ሙላቱ ልክ እንዲደርስ ያደርገዋል። ጌታ ስሙ የተባረከ ነው። ጌታን እንድንበላ የጌታ ፍቃድ፣ ደሙን እንድንጠጣ የጌታ ፍቃድ። አሜን። ብዙዎችን ያሰናከለ ስህተት ነው። ሥጋዬን ካልበላችሁ ደሜን ካልጠጣችሁ በሕይወት አትኖሩም ሲላቸው በስመ አብ አሉ። ይህ ሰውዬ ሥጋውን እንዴት ሊያበላን አስቦ ነው አለው። ያስጨንቃል ብለው ብዙዎች ተመለሱ። በምድር እያለ ሲሰብካቸው ይሄ ያሰናክላቸዋል። እኔ እኮ የምናገረው መንፈሳዊ ነው አለ። እኛም ወደዛ እንዳንሄድ እግዚአብሔር የተባረከ ነው። አሜን። ኢየሱስ ጌታ ነው። አሜን። እርሱ የሚለንን ቃሉን አድርገን የሰጠንን ስርዓት እንኳን ለማድረግ ገብቶ እንዴት ሆኖ እኛን እንዳዳነን አውቀን ይህንን ስርዓት እንድንወስድ ጌታ ይፈልጋል። እንዳንወስድ የሚያደርገን ምንድን ነው? እንድንወስድስ የሚያደርገን ምንድን ነው? ያልተገባውስ ማን ነው? የተገባውስ ማን ነው? የሚለው ሳምንት እንቀጥላለን። ኢየሱስ ጌታ ነው። አሜን። እንጸልይ።